ሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ሙባረክ ፈርኒቸር ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነን። ዛሬም ደግሞ በጣም ጽድት ያለ በሜትር ከ50 ራስጌው ሌዘር የሆነ ሌላው ደግሞ ሙሉውን በኤምዲኤፍ የተሰራ አልጋ ነው ይዤላችሁ የመጣሁት። ያው አጠር ያለ ቪዲዮ ነው ከነዋጋው እነግራችኋለሁኝ። አብራችሁን ሁኑ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደምታዩት ይህ አልጋ በጣም ጽድት ያለ ነው። እዚህ ጋር ይሄ ሌዘር ነው ማለት ነው። ማለት ጨርቅ ነው፣ የሶፋ ጨርቅ ነው ማለት ነው የተጠቀምነው። እንደምታዩት ልቅም ያለ ስራ ነው። እዚህ ጋር ደግሞ ወርቃማ ስቲከር አለ። ጌጦቹም እንደዚህ ፏ ያሉ ጽድት ተደርገው የተሰሩ ናቸው። እዚህ ጋር ደግሞ አብሮ የተያዘ መስተዋት አለ ማለት ነው። ይሄ የተያዘ ስለሆነ አስተማማኝ ነው። አብሮ ከጌጡ ጋር ማች ያደርጋል። እንግዲህ አንዳንድ ኮሜዲኖ ግራና ቀኝ አላቸው። ይሄን ይመስላሉ ማለት ነው መሳቢያዎቹ። እዚህ ጋር ስላይደር ነው እንግዲህ የምንጠቀመው። በጣም ጽድት ያለ ስራ ነው። እንደምታዩት ሞደርን ስራ ነው። ያው ሁሉ ነገሩ ልቅም ያለ ነው። እነዚህ ማኔላዎቹም ሁሉ ነገሩ አብሮ ከእቃው ጋር ማች ያደርጋል እና ይሄ ሙሉ በሙሉ ቅብ ነው ማለት ነው። ይሄን ይመስላል እንግዲህ ጽድት ያለ ስራ ነው። በዚህም በኩል ያለው ደግሞ ይሄንን ይመስላል መሳቢያው። ያው እንደምታዩት ቅልጥፍ ያለች መሳቢያ ናት። እዚህ ጋር ደግሞ ያው ይሄኛውም ኖርማል ትንሽ ተለቅ ያለ መሳቢያ ነው ማለት ነው። እና ይሄ ስራ ሙሉ በሙሉ ደግሞ ሌዘር ማለት ጨርቅ ወይም በሌዘርም ሙሉ በሙሉ ስቦንዳውም አጠቃላይ ሙሉ ስራውን እንደዚህ በሚጠቀለል መሰራት ይችላል ማለት ነው። አሁን እንደ ፍላጎት ነው። አጠቃላይ ይሄ በጨርቅ ሲሆን ደግሞ እዚህ ጋር ማች ስለሚያደርግ በጣም አሪፍ አልጋ ይሆናል ማለት ነው። እና ይሄ አልጋ አሁን ላይ የተሰራው 48000 ብር ነው ማለት ነው። በጣም ተመጣጣኝ ዋጋ ነው። ጽድት ያለ ስራ ነው። እና እንግዲህ ተያያዥ እቃዎችን አጠቃላይ ሙሉ የፈርኒቸር እቃዎችን እንሰራላችኋለን አሪፍ አድርገን። አድራሻችን ከሚሴ ነው። ባላችሁበት ቦታ አዘዙን። ይሄን ይመስላል እንግዲህ። ያላችሁን ሐሳብ አስተያየት ደግሞ ኮመንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።